99999 ደውይ። አረ በእናታችሁ ተው ባላው እንዴ እኮ 999 ደውይ ለፖሊስ እንዴ። እሺ ተባበሩን እንደምንም 999 ትደውላለች። ለምን ትደውላለች? ከፎቅ ስትወድቅ እኮ ፖሊስ ራሱ ይመጣል። ጋይስ ለምንድን ነው እሷ የምትደውለው? ከፎቅ ፈጠፈጣት ሰውዬው። ፖሊስ ምን ስራ ይዟል? እሷ ለምንድን ነው የምትደውለው? ቁጥሯን ስጭኝ እስኪ። ለፖሊስ ደውይ። በጣም ነው ለፖሊስ የምትደውለው። ትዕግስቱን ስታይ። ከፎቅ ፈጠፈጣት ታሪ እኔ ይኸውልሽ 05 የት ነሽ ያለሽው አንቺ? ስሚ ሰሚራ ጋር ደውይ። ስልኳ አይሰራም። ስልኳ አይሰራም እንዴ? አንዴ ስልኳን ክፈችው በያት። እሺ እንዴ ሌላ ሰው ማለ አብራት ከፎቅ ወድቆ ሰው ሽንት ቤት ስላለች እኮ ነው። ስልኳ ክፍት ነው። ሪከርድ አድርጊላት። ሽንት ቤት ነው ያለችው አሁን ዛሬ እኮ ሽንት ቤት። ከዛ ሽንት ቤት ቆልፋ ደም እየፈሰሳት ነው እኮ ልጅቷ። ከፎቅ ጥለዋት አንስተው ሽንት ቤት አስቀምጠዋል ነው። እኔ እንጃ እሱን እንዴት እንደሆነ በስነ ስርዓት ራሱ እኮ መልስ አልሰጠችንም። ወላሂ በጣም ደክሟታል። ለዚህ ነው ህይወትንም አላምናት። ደውሉ እናንተ። እኔ ካርዴ ነው ደውይ ሞኒ ደውይ እምነኝ። አቤት ለአንቺ ማን የነገረሽ? ኦንላይን አይደለም። ኦኬ ይኸው እየነገረችኝ። ይኸው ሰሙን አውሪያቸው። ማን የነገረሽ? ለአንቺ ማርያም፣ ለአንቺ ማን የነገረሽ? ፎቶ ደርሶኛል ካለቻችሁ አዳምጣሁን እኮ ውዴ ቤቷ ላይ ቪዲዮ ሰርታ ለቃለች እኮ ራሷ ናት የነገረችኝ። እና የሆነ በተኛሁበት ቀጥታ ስልክ ደውለችልኝ እና ከዛም በኋላ ደግሞ ቶሎ በይ ቲክቶክ ራሱ ለምታውቂው ሰው ቶሎ ብለሽ መልዕክት አስተላልፊልኝ። ሰውየው ከፎቅ ወርውሮኛል፣ ደም እየፈሰሰኝ ነው፣ ሽንት ቤት ገብቼ ነው ያለው፣ ቶሎ በሳልሞት እንደ ነፍሴ ድረሱልኝ ብላ ሪከርድ ያዘችልኝ ኢሞ ላይ ማለት ነው። የት ነች ያለችው? እኔ አንድ ብዙ ስላላልኩት ነው። ቮይሱን ተይው፣ ቮይሱን ተይው እና ከኛ ጋር አውሪ። ባለፈው የላከችው ሎኬሽን አለኝ ዋትስአፕ ላይ ማለት ነው። ኤምዬ ወይ ጉድ መጥቶሽ ይኸው መጀመሪያም ያው ሰሞኑን እየመጣኝ ነበር። ልብሴ ቀዱ ብቻዬን ነበርኩኝ። የሆነ ጠባብ ቦታ ይዞኝ ሊደፍርሽ ነው። እኔ ምንም አውቀው ታሪክ። እሺ ለፖሊስ ለምን አልደወልሽም? አሁን ደግሞ ማለት ነው አጋጣሚ ሆኖ የቤቱን ቁጥር እንዳላወጣ ፖሊስ በመቃም እንዴት ይመጣል? እሺ የሴትዮዋን ቁጥር ስጪኝ ለኔ። ሞኒት መጀመሪያ ሴትዮዋ ታውቃለች። ሴትዮዋ ግቢ ብላኝ ነው የገባሁት አለች እኮ። ሴትዮዋ ታውቃለች እኮ ሴትዮዋ ታውቃለች ማለት ነው። አንቺ ነይ ውጭ። አንቺ አሸባሪ ከፎቅ ወርቃ ተከስክሳ ብለሽ አስቀሽ ኃጢአት አስገባሽኝ። ካላስ ልጅቷን ካገኘን አንቺ አሸባሪ አታስበኝ። ሆኖ እንዲያረጉሽ ነው አንቺ ያቺ አሸባሪ ናት። ቆይ ማሚ አንዴ። ያኔ እሷ አጥፍተሻል ተብላ ሁላችንም ተናግረናታል። ጣልቻለሁ በአንቺ የተነሳ አላየሽም? ስንት ነገር አልተደረስኩም። አልተጣላሽም እኮ አላልኩም። ዛሬ እኔ ጥፋቱ ምንድን ነው? እኔ መልካም በመስራቴ ነው፣ ለእሷ በማበደር ወንድምሽ ለወንድምሽ እኛ ጋር የምትገቢበት ሰው ወንድሜን ማለት ነው። በአጋጣሚ ነው ከእናንተ ጋር ስላየዋት ነው የጠየኳት። እኛ ቤት የሰው ስም ስለተጠራ አይደለም ሳሪ ቤት ሰው የሚገባው። እኔም ቤት ጁም ቤት ሁላችንም ጋር ሂዊም አለች፣ እዚህ መሲም አለች። እኛ ቤት ሰው የሚገባው የአንድ ቲክቶከር ስም ስለተነሳ ወይም ደግሞ አንደኛው ስለታማ አይደለም። እኛ ቤት የሚገባው ችግርተኛ ነኝ ያለ ሁሉ አስተናግድነን እንደ ሌሎቹ ቤት አይነት ያስገባሉ። ችግርተኛ የሚገባበት ቤት ነው። አንቺ ግን ይችን አስታከሽ እዚህ ቤት እገባለሁ ብለሽ በእናታችሁ አንዴ አዳምጡኝ። በእናታችሁ ቴን ከፎቅ ሰውዬው ወርውሯታል። የት ዱባይ። እና ምን ታደርጊያለሽ? ፖሊስ ጋር አትደውይም እንዴ?
ፖሊስ ቁጥር የለኝም በእናታችሁ። ያለች ነው ልጅቷ እንዳይወረወራት አሁን የነገረችን። ያው እንትን ላይ ራሱ ፖስታለ በእናታችሁ። ልጅቷ ነፍስ ላይ ናት እኮ። ማነገረሽ? ወይ ተረጋጊ መጀመሪያ። እንዴ ቁጥሯን ስጭኝ። የወደቀችዋን እንዴት ገብታ ፈቀደ? እሺ ቁጥሩን ያው አውጪው። እዚህ ከፎቅ ወድቃ ስቶሪ ያደረገች ማሬ ራሷ ነው ሰውየው እኛ 17 ስለሆነ ብዙ አይነበብም። እስቲ ኖ ይሄኛው እንትኑ ነው። ይሄ እቺ ፍቅር ናት። እሺ ከዛ ከፍቅር በታች እሷ ነች፣ ሀያት ነች የጻፈችላት። ምን ብላ ነው? አንብቢው። እሰይ ደግ አረገሽ የኔ ቀልብ ነው። ምን ቀልብ አለሽ ሀያት? ወይ ታዲያ ስትሰድበኝ ለመፈመስ ብለሽ ነው? አምጪ መረጃ አምጪ። ያው ብሎክ ስላረኳት እኮ ተደልተዋል። ስገባ የለም። ኦኬ የተደለተበትን ስክሪንሻት የሚለው ይወጣል። ስክሪንሻት አውጪ። እሺ ልትመላች ከሰደበች አውጪ። ከነቀኑ ዛሬ ከሆነ 2026 ዲሌቱንም ዲሌት አድርገዋለች ነው የምትለን። 2026 ተአምረኛ ዓመት ነው የሚሆንብን። ማሚ እንጁዬ አሁን ምልክላችሁን ይሄደሻለው። እሺ ሰው ተበላሽቷል። እውነት ምን አረጉ? ያላኩልሽ እግዚአብሔር እንደምን ያልኩት ዛሬ ልኬልሻለሁ። እሺ እሺ ይወጣል። 24 ሰዓቱ ራሱ ዲሌት ይላል። እንዴት ላድርገው? ላውጣው? እሺ ፈጣሪ የፈጠረውን ሰው በአህያ በእንስሳት ብለሽ የሰጠሽኝን ብር ምናምን ብላ የሰደበችኝ ደግሞ የው ወላሂ ከታች የው ደልተዋለች። እኔ ደግሞ መልስ ማልሰጣት ብሎ ያለው ወላሂ ሲስተሙን የምታውቂ ከሆነ የሚመለስበት መንገድ ካለ አትሊስት የተደለተ ሜሴጅ ዲሌት ሜሴጅ የሚል የለም የለም። ይሄው ስክሪንሽን አድርጌ ድሌት የሚል ማሚ ድሌት አለ፣ ግን ሜሴጁ ምን እንደሚል አይታወቅም። ግን ድሌት አለ አያሳይም። ሳሪ አንዴ በትልቁ አድርጌ አያት ሚዩት አድርግሽ። ሳሪ ሚዩት አድርጌ አንዴ። አንደኛ ይኸውልሽ፣ ይሄ በስነ ስርዓት ቆይ፣ ይሄኛውን ይሄ የእሷን ፎቶ አድርገሽ የሰራሽበት። አሁን ብትከሳሽ ሄዳ ብትከስሽ አንቺ 50,000 ድርሃም አለሽ ሀያት። ቆየ 50,000 ድርሃም አለሽ። ለምንድን ነው የምከሰኝ? እሷ ሰደበችኝ። ይኸው ድሌት ያደረገችውን እሷ በዋትሳፕ ነው። አንቺ ደግሞ ፎቶዋን አድርገሽ ነው ቪዲዮ የሰራሽው እኮ። ፎቶዋን አድርጌያለሁ፣ ግን ለምሳሌ አሁን ቆይ ሀያ አንዴ ድርቅ ያለሆነ እንደ ወይራ እንጨት የደረቀ ንግግር አታውሪ። የእሷን ፎቶ አድርገሽ ይሄ ብቻ ሄዳ ብትከስሽ በስነስርዓት 50,000 ድርሃሟን በጥሬ ታስከፍልሻለች። ሲቀጥል ደግሞ ምንም ማስደረግ ትችላለች። እኛ ዝም እንበል? ከመካከላችሁ እንውጣ። መልሺ ጠሪያት ማለት ነው። ውጭ አንቺ ዝርክርክ ያልጋ ስተት ነው። ውጭ ከዚህ ሂጂ። እንግዲህ ደውይላት እስኪ መሲ ያለሽ። እኔ የእሷ ስልክ ያለኝ እዚህ ላይ ስቶሪ አርጋው አርጌያታለሁ ነው እንጂ አለች። መርሀብ ሊሆ ማለት የሴትዮዋን ቁጥር ስጪኝ መጀመሪያ ያለች እኮ ጋይዝ። ወይም ፖሊሶቹ እየደወሉ ከሆነ መልስ ስጪ። መልሼ እደውልልሻለሁ። መልስ ስጫቸው። እኔ ቀጥታ ነው የማናግርሽ። ትደውልልሻለች ሞኒ።
ትንሽ እየሞከረ ነው ማለት ነው። የሆነ ነገር ደውላለች ለፖሊስ ደውላለች። ጎበዝ ጎበዝ። እንዳትፈሪ ፖሊስ ይመጣልሻል አለኝ። በጣም ጥሩ። የሴትዮዋን ቁጥር እና ሎኬሽን አሁን ባናገርኩሽ ዋትሳፕ ሎኬሽን ላኪ፣ የሴትዮዋንም ቁጥር ላኪ። የት ነሽ ምናሙኒት? የት ነሽ? ዱባይ ነሽ አይደል? ዱባይ ነኝ። የላ ላኪ፣ አሁኑኑ ላኪ፣ ሎኬሽንም ላኪ፣ የሴትዮዋንም ቁጥር ላኪ። ኢንኬዝ የሆነ ነገር እንኳን ቢፈጠር ለኤምባሲም ለምንም እንትን ለማለት። እሺ የሴትዮዋ ቁጥር 97 ሳሪ ግን ምን ሆንኩ? ምን ሆንኩ? ሳሪ ግን ምን ሆንኩ? አስገቢው ስራ ላይ ነው። አትሳቂ፣ መብቴ ነው ገነት መሳቅ። ምን አገባሽ? አሽቃባጫሽ ልታሽቋል። ግን አትሳቂ። በጣም ነው የምታሽቃብጪው። አንደኛ ሪካርድ የደለተችበትን ከነቀኑ ስክሪንሻት አምጪ። ሁለተኛ መሲ ይኸውልሽ ኮመንት ላይ ራሱ የጻፈችውን እስቲ ጁን በትልቁ አርጓት። እኔ ጋር እንዳንቺ አይነት ጀጀ። ከዛ ደግሞ ከእኔ ቤት ብሎ ካረግሻለሁ። ነይ ሰው ፊት ቀርቤ ስጡኝ አላልኩ። እናቴ ትሙት ፍቅርን ጥሯትና ታሜን ጠርታ ትክሰሳት። ኪዳነ ምሕረትን ጠሪያት። ማሚ እመቤቴ ሀያት ታሜን ለምትጠራ ሀራም ነው ግን ወላሂ ሀራም ነው። የሰው ፍጡር የፈጣሪ የፈጠረው ፍጡር አህያ አይባልም። የፈለገ ብትረጃትም የፈለገ በችግሯ ጊዜ ብደርሽላትም አህያ አይባልም። እሺ አህያ አይደለች። አዳምጪ አህያ አይደለችም። ኪሎ ጋብዘሽ የበሬ ትሰድቢያታለሽ እንዴ? አንድ ሺህ አበድረሽ አህያ ብለሽ ለምንድን ነው እንደሱ አድርገሽ የምታወሪው? ልክ ቪዲዮ ላይ እንደሰማ ነው አድርገሽ አውሪ። አህያ አይደለችም። ፈጣሪ የፈጠራት ፍጡር ናት። ልንገርሽ ስሚ እንጂ ፍቅር ማለት ጎንደር ላይ እናቴ ትሙት ቤተሰቦቿ እንዴት እንደሚኖሩ ብታያት ቀን ጥሏት እዚህ ጋር ስላይሻት ነው ማለት ነው። እመቤቴን እናቴ ትሙት መታረቅ የለባቸው። አንዳንዴ የሆነ ሰው መማሪያ መሆን አለበት እዚህ ላይ ማለት ነው። ማርያምን ከሳሪ ጋር ነው ይቅር እንዲባባሉ የምፈልገው ለማይረባ ሰው እንዲህ የተነካኩትን እንጂ ይችኛዋ ማንም የሚለቃት የለም። እንኳን ሰማን ማሪ ይቅር አባ ብያቸዋለሁ። ገብርኤል ግቢ አታስቢ። ታርቀዋል። አንድ ስራ ሰርቻለሁ። ማርያምን ስሚ ሀያት ማለት ስሚ ፍቅር ማለት በጣም ዝቅ የምትል ልጅ ናት። እኔ በደንብ አውቃታለሁ። ገባሽ? ስለ ፍቅር ተናገሪ ካልሽኝ ዝቅ ትንሽ ልጅ እንኳን ነይ ሲላል ዝቅ ብላ እቃ ተሸክማ፣ አረ አንቺ እሷን በዚህ ልክ መሳደበ ፍቅርን ጥሯት ነው ማሚ ማርያም። እኔ እኮ ለምሳሌ እሺ ስትናጀጂ ሲነኩሽ እኮ የምትናገሪው ነገር አላለችሽም። ልንገርሽ ይህን እኮ ገንዘብሽን ከተቀበልሽ በኋላ እኮ ነው ቆንጆ ገንዘብሽ ከተቀበልሽ በኋላ ነው የተናገርሽው። አህያ ያልሽው አዳምጪኝስ ወላሂ አዳምጪኝ። እኔ ሳሪ ልካልኛለች ብሩ ዝም ብያለሁ እኮ አላወራሁም። ለምንም አላት ላክሽላችሁ ወይ ብዬ አልጠየኳትም እኮ። አሁን እሷ ደረሰኝ ከቆየ በኋላ ያንን ያለችበት እሺ እኔ ልንገርሽ ሰው ሲናደድ የሚያደርገው ነው እንደዛ ያለችኝ ማለት ነው እንጂ ሰው ሲናደዳልሽ እሷ ደግሞ ተናደደች። ተናደደች እንትን ስላልሻት ዝም ነው ያልኩት። ሀያት ይሄንን እኮ የፖስተችው እኮ በገንዘቡን ከወሰድሽ በኋላ ነው። ገንዘብ አይደለም ውዴ፣ ገንዘቡ ከተሰጠሽ በኋላ ነው። ይሄንን ቪዲዮ ፎቶዋን አድርገሽ የለጠፍሽው አህያ ብለሽ የተሳደብሽበት እኮ ገንዘቡን ከወሰድሽ በኋላ ነው እንዴ። ላይቭ ላይ ቁጭ ብለሽ ስታወር የነበረው ገንዘቡን ከወሰድሽ በኋላ ነው። ደግሞ እኔ የገረመኝ ጁ እኛ ጋር ስትመጣ እያማጠች ነው የምታወራው እያለች ታማ ድምጿን እንኳን እየተባባልን ነበር ስንል የነበረው። ቪዲዮ ላይ እያት እንዴት እንደምታወራ እስኪ እያት። ያው ጥሩ ነገር ሰርቶ እንደገና እጅ እንትን ይላል እንዴ። ከመጀመሪያም ከልብ አልነበረም፣ መግቢያ ነበር። በጣም በእርግጥ
እርግጠኝነት ሆኜ ፍቅር እንደዛ ነፎች አላረገልችልሽም። አንደኛ፣ ሁለተኛ ነገር ደግሞ ልንገርሽ አይደለ እኔ እዚህ ቲክታክ ላይ ሀቢባ ካለሽ ማለት ነው እዚህ ቲክታክ ላይ ለዚህ ነው ቲክታክ ላይ መጥታችሁ ቸገረኛ አትበሉ። በዚህ ልክ ነው አጥንታችሁን የሚሰብር ንግግር የሚናገሯችሁ። ገባችሁ? በዚህ በቃ ለዚህ ነው ህይወትን ማላምናት ነው የሚለው የሆነ ቪዲዮ አለ። አንቺ አሁን ቪዲዮሽን ከፍተሽ ማለት ነው አራንች ምንሽን ቢከፈት እንትናት በጣም ባለጌ ሰው ነሽ። እናቴ ትሞት ባሰጫት እንደ ደሃም ሆና አይደለም። በነገራችን ላይ ፍቅር ደሃም ሆና በጣም የኮራ የደራ ቤተሰብ ያላት አንደኛ ደግሞ በዚህ ደረጃ ራሱ ልትናገረት የሚገባ ሴት አይደለችም። ዝንብ 32 ዝንብ ቃሚ ነው ውጭ አንቺ ያልጋስተት የቀን ጎዶሎ ሳሪን እኔ ምንድን ነው ያልኳት? ባደረግሽልኝ መልካም ባደረግሽልኝ ክፉ መናገር ስለማልችል ብዬ ነው የወጣሁት። ገባሽ? መልካም አድርጋለች፣ ግን ቪዲዮ እንድታጠፋ ፈልጋለሁ። በስህተት ከዚህ በኋላ ስሜንም እንድትጠራው አልፈልግም። ባለሁበትም እንድትመጣብኝ አልፈልግም። ከዛ በኋላ ደግሞ እንተያያለን። ኖ ናይ 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 ፍቅር ኪዳነ ይሄ ንቀት ነው። በቃ ይቅርታ አድርጌልሻለሁ። ሰው ሆኖ ማይሳሳት የለም። ኢትዮጵያ እህቴ ነሽ። እኔ እንደዚህ ነኝ በይ። አንቺ ምን ነው ከዛ ማህበረሰብ መተሽ የምን ማጉረምረም ነው? ይቅርታ ማድረግ በቃ አንድን ነገር እርግፍ አድርገሽ መተው ነው። የላ ይቅርታ አድርጌልሻለሁ ሀዩ ራሴ ብረግጥሽ ይሻላል በያት። ራስ በራስ ነው መረጋገጥ ያለብን ውዴ። የላ ከኋላ ራሱ አያት ያልተኮሰችው ብዙ ልብስ አለ። ያንቺን ቪዲዮ ስትሰራ የላ አሁን እንድትተኳኩሰው የላ ሳቁ እንደሱ ሳይ ሀዩም አሁን ይቅርታ ካደረገችልሽ በኋላ ልብሱን ተኮስ አርጊ። ፍቅር በማርያም አፍጠኘው ደግሞ ምን ሆነ እንትን ደውልሻለሁ ከፈልግሽ በቃ ይቅርታ ለመሲ ለማሚ እዚህ ጋር ላሉት ለ2000 ሰው ለመዳም ቅመሞች ስል ይቅርታ አርጊልሻለሁ በያ ስሙት በአርሴማ ሞት አንቺ በአርሴማ ሞትን ያልኩሽ። ኢትዮጵያ ነሽ አፍንጫችን ላይ እኮ ነው። አይፈጣሪ ግን ፍቅርዬ ማን ነው የመታሽ? አገባሽ እንዲ ውዴ? ጥፍሬ ተገንጥሎ ነው ኦፕራሲዮን ነው። አንቺስ ጥፍርሽ ተገንጥሎ ነው። እኔ ስገነጣጥሎ ለቆኝ እኮ ነው። ዛሬ ስንት ዓመት መሰለሽ? ለማንኛውም በዚሁ አጋጣሚ ያስቀየምኳት ሳሪም ተቀይማ ከሆን ሶሪ ላለው ሁላችሁንም የዛን የነበራችሁት በማክበር ሳይሆን እኔ ንግግር ስለማልችል ተናጄ ንግግር አጥፍቼ እንዳላስቀይማችሁ ስለፈለኩን የወጣሁት ሶሪ ላለው ሌሎቻችሁንም ሁላችሁም። ሚኬን አግባ አያት ግን እሷን አስጠንቅቋት። አሁን ከኔ በኩል ወጥቷል። ነገ ቪዲዮ እንድትሰሪ እሺ ውዴ። እየሰማሽ ነው? እሺ ሰው እያናገርሽ ነው። ሴትዮ መታባት መሳሆን አረቧ እንዳትገባባት ሚውት አድርጉ። ልብሱ አልተተኮሰም እያለቻት እኮ ነው። ቪዲዮ ናት። ልብሱ ምን ቁጭ ብለዋል እያለቻት እኮ ነው። ቪዲዮ ላጥፋላት እያለቻት መዳም እያለቻት። ምክንያቱም ልብሱ ሳይተኮስ ነው። ከኋላ ቁጭ ብሎ ካውያውን አላያችሁትም? ምክንያቱም አጀንዳ የለም። ማሚ እየተደዋወለች ነው። ልናገር ጋይስ ፍቀዱልኝ። ፍቅርና ሳሪ ደግሞ ከልባችሁ ሳሪ እንኳን የቂም ልብ የላትም። እንዲሁ አፌን አላደክምም። ያላ ጓደኛ የሆነ ነገር ቀወር አድርጊያት ፍቅርን የራሳችሁ ፍቅር ቂመኛ ነች እያልሽ ነው? ያረስቴ ቆይ ነገራችን ፍቅር እንደማታውቋት ኤሚኬ ፍቅርን እኔ በደንብ ነው ማውቃት። በደንብ ታውቃለህ። የሆነ እቃ እንኳን ልትገዛ ብርሃት ሄደክ ማርያምን ፌስታልህን ታሳቅቅሃለች። በጣም ይገርም ልብ ያላት ልጅ ናት። እመቤቴን ቀርቦ ላያት እና ንግግር አትችልም። እና አንቺ ዳጣሻ ጭህቴ ፍቅርን አውሪያት ትሰምትሽ ሳሪ ከቴ እሺ፣ አመሰግናለሁ የሚኪ። በዚህ አጋጣሚ በእርግጥ ሂዊ የገብርለት አገናኝታ እንትን አባብለኛለች። ግን እኔ አንድ ነገር መናገር የምፈልገው ፍቅርም መቼም ከኔ በላይ ማንም ያውቃታል ብዬ አላስብም። ምክንያቱም ረዥም ጊዜ እንተዋወቃለን፣ ረዥም ጊዜ አብረን ሆነናል፣ አብረን ብዙ ነገር አሳልፈናል።
ሰው ግን ምን እንደሆነ ታውቂያለሽ መሲ? ሰው ማለት መጀመሪያ ራሱን የሚወድ ሰው። አሁን ልክ እንዳንቺ እንዳልሽው የዚህ አይነት ምሳሌ ከሆነች ፍቅር ራሷ ወዳ ነው ለሰው መኖር መጀመሪያ ያለባት። ራሷን ጠልታ ራሷን ወደ ታች ዝቅ አርጋ ለራሷ ሳትሆን እንደዚህ እየተንከራተተች ለሰው ብታሸረግድ ኖ ወይ ትርጉም የለውም። ስለዚህ ሰው ጥሩ ጓደኛ ካለው መለወጥ ያለበት ጥሩ ጓደኛውን አይቶ ነው። ጥሩ ነገሩን ይዞ ይሄዳል፣ መጥፎ ነገሩን ይለቃል። እኔ ከኢጃዛ ቤት ጀምሮ ታውቀኛለች፣ አውቃታለሁ። ከኢጃዛ ቤት አሁን ያለሁበት ደረጃ ደርሻለሁ። ሳይጥሉኝ፣ ሳይደበድቡኝ፣ ሳይኮረኩሙኝ፣ ሳይመቱኝ፣ ጄስ ሳያረጉኝ ሳላጣ ቀርቼ አይደለም። ግን ምን በመሆኔ ነው? ራሴን በማስቀደር በተደጋጋሚ ነው የምመክራት፣ በተደጋጋሚ ኖ አንድ ጊዜ። ለዚህ ደግሞ ተይው፣ እኔ ሰው እንዲመሰክርልኝ አይደለም ፈጣሪ ምስክራለኝ። ራሷ ምን ትንትላለች? በርቺ፣ ጠንክሪ፣ ስሪ፣ ተለወጪ። በርቺ፣ ጠንክሪ፣ ስሪ፣ ተለወጪ። በርቺ፣ ጠንክሪ፣ ስሪ፣ ተለወጪ። ከዛ በኋላ ሰው ምንም ቢያደርግ ሊያገኝሽ አይችልም። ምክንያቱም ጀግና መሆን አለብሽ ብዬ እናገራለሁ። ኔቨር ኤቨር መሲ ጠራሻት፣ ሄደች፣ ለአንቺ ሞተች፣ አበደች፣ ሰከረች፣ መሲ ቂጧን ትወጊያታለሽ መልሰሽ። ሰንበዲ ጠራት፣ ሄደች፣ ለአንቺ ሞተች፣ አደረችልሽ። እንደ አንቺ ሆስፒታል እኮ ስንት ቀን ሙሉ ተንከራታ አስተዛዝናቸው እንኳ ዞር ብሎ አላዩአትም። ታይ ለራስሽ ህይወትሽ ኑሪ፣ ልጅ አለሽ፣ ቤተሰብ አለሽ ይላሉ። ያንን ምክሬን ሳሰማ ቀረች። የራሷ ጉዳይ ብዬ ሳገኛትም ምን ስላትም ስተዋት ቆይቼ በስተመጨረሻ ያው ኤምኬ ችግር ላይ እንደሆነች ያለውን ነገር ሲነግረን ጀስት ሄልፕ እናርጋት ብለን መጣች። አንቺ ቤት ቶኬ ሄልፕ አረግናት። ይቺ ልጅ አበደረቻት እንደሚያበድሩ እኔ ልጅቷ በተአምር ጄጅ ላረጋት አልችልም፣ አሁን በተሳደበችው ነገር እንጂ በተአምር ልጅቷ በጣም ባለውለታዋን አለ ፍቅር። ለምን አንድ ብር አይሆንም? እኛንም ፈልጋ ትምጣ፣ ዋቴበር ፈልጋ ይምጣ፣ አንድ ብርም ቢሆን ሰታታለች። ባለውለታዋ ናት። ሲሆን እግዚአብሔር ይስጥልኝ ብሎ መስጠት ነው። ሳይሆን ሲቀር ደግሞ ፍቅር አስተዛዝና መናገር ሲገባት ከልጅቷ ጋር ሌላ ሰጥ አገባ ሲገቡ ፍቅር ነይ ብዬ እንደ እህት መጀመሪያ ኤምኬ ጥናት ቆይ ፍቅር ነው እንደዚህ አለች፣ ቆይ ችግር የለም ምናምን ብዬ እንደምታውቂኝ እዚሁ ላይ ብላይ ማበድ ነው ስራዬ። ጠራኋት፣ ንቀቷ ትታወጣች፣ መልስም አልሰጠችም። ትታወጣች። መልሼ ቮይስ አደረግኩ፣ ደጋግሜ ደወልኩ። ያለችው ለሰው ምንድን ነው ኢንተርኔት ስለሌለኝ ነው አለች። ኢንተርኔት ባይኖራት ይኸው ኤምኬ አለ። በቀጥታ ስቀጠቅጥ ነበር፣ ስልኬ ማንሳት ነበር። ከዛ በኋላ እዚሁ ላይ አጥቢያ ሰጠኋት፣ ምክንያቱም ስለሚገባት እኔ እህቴ ብዬ አምኜ በርቺ ብዬ ጠንክሪ ብዬ እኔ ችግር የለም ዋስ ይሆናል ብዬ ያበደርኳትን 1000 ብር ባለመክፈሏ እኔን አቃለለች። ምክንያቱም ብሩ ሳይሆን እኔ ለምን ክብሬ ይበልጣል፣ እሷስ ለምንድን ነው የምትዋረደው ብዬ ይህን ነገር ተናገርኩኝ። ከዛ በኋላ ከፋኝ፣ ደበረኝ፣ በቃ ደበረኝ። እኔ አልቦለኳትም፣ ምንም አላልኳትም። ለልጅቷ ብሯን ሰጥቶኝ ከዛ ኤምኬን ነገርኩት። ህዳር መጨረሻ ብላለች ብሬ እፈልጋለሁ። ምክንያቱም እኔ ላሜን ጠብ አድርጌ ያገኘሁት ለፍቅር 500 ብር ምንም ነው ልንገርሽ። ለፍቅር ሌላ ነገር ባደርግላት ችግር የለም። እሷም ታቀኛለች፣ ከሁሉም በላይ ከሁሉም በፊት ታቀኛለች። አውቃታለሁ በደንብ ነው ማድረግ የሚገባኝን አድርግላት። ግን ብልጥ አይደለችም፣ ሞኝ ስለሆነች ደግሞ በጣም ነው የምናደድባት። ከዛ 500 ብሬን ታምጣ ብዬ ኤምኬን በልክ የተቀበልኳት 500 ብር አጥቼ አይደለም ግን እሳ ለምንድን ነው እንደዚህ የምትሆነው ከማለት የተነሳ ነው። ከዛ በኋላ ብሬን ተቀበልኩ፣ ጸጣልኳት። አሁን ግን እሷ ሰደበቻት መባሉን ስሰማ መጥቼ እንዳትሳደቢ ብያለሁኝ። አሁንም ቢሆን ልንገርሽ ፍቅርና እኔ ተጣላንም ቀረንም ልንገርሽ መሲ በጣምም የዋህ መሆን ዋጋ ያስከፍላል፣ በጣምም ብልጥ መሆን ዋጋ ያስከፍላል። የእሷ ደግሞ በጣም የዋህ ስለሆነች ወደፊት የምነግራት ምን እንደሆነ ታውቂያለሽ? ትስራ፣ ትለወጥ፣ ትጎብዝ። እኔ ብቻ አይደለሁም፣ ሁላችሁም ከጎኗ ሆኑ። አለቀ። ባይል አይዲ ናት፣ አይዲ ይዛለች። አይዲ ነበር ችግሯ፣ አይዲ ይዛለች። ስራ ጀምራለች። የራሷን ነገር አፕሪሼት ታርግ፣ ትበረታታል። ከእኔ ጋር ሽሮ ትውሰድ፣ በርበሬ ትውሰድ። ባልትና ከሆነ የሚሸጠው ከአንቺ ጋር ስልክ ታምጣ፣ ሂዊ እንደዚህ አርጊልኝ፣ ሙኒት እንደዚህ አርጊልኝ ትበል፣ ትስራ። በቃ በዚህ ከጎኗ ነኝ። ከዛ ውጭ ግን አሁንም በየመንደሩ እየሄደች በየቦታው እየሄደች እየተንዘላዘለች እንደዚህ እየሆነች እንደፈለገች ሆናለሁ ካለች አሁንም አክሰብት አላረጋት። ሳሪ እዛው እያለሽ ፍቅር ከዚህ በፊት ቁጭ ብለን እዛ የሆነ ቦታ ሄደን ትዝ ይልሻል? ነግሬያታለሁ። ሳሪ እናቴ ትሙት ነው የምልሽ፣ 1 ድርሃም ቦርሳ ውስጥ አጣ ቤታቸው ልብሳቸውን ያሳጥቧት ነበር። እዚህ ቲክታክ ላይ ያሉ ሰዎች እና ለማን ሁሉም የየራሱን ነገር አውጥቶ ሁሉም የየራሱን ነገር ስራ ይዞ እሷ ላይ ሲመጻደቅ ሳይ በጣም ነው የምናደደው። ቅድምም ስልሽ የነበረው አንዱ ነገር ይሄ ነው። እኔ ቁጭ ብዬ ሳይኖራቸው ምንም ነገር ሳይሸጡ ቀርተው በዳስ እያዙ ቁጭ ብዬ አልቅሻ ሽጫለሁ።
እነዚህ ልጆች ግዙ። 100 ብር ማለት ምንም ነው ብያለሁ። ትናንት ግን እኛ ነን ስንሰደብ የነበረው ልንገርሽ። እኔ ደግሞ ፍቅር እንደዚህ እንድትሆን አልፈልግም። ምክንያቱም ለመሰለሽ ከማንም የበለጠ ጭንቅላት ያላት ናት። በጣም ትሁት ልጅ ናት። በጣም ምርጥ ልጅ ናት። ከሰው ጋር መኖር ትችላለች። ልንገርሽ ለራሷ ሞታ ደፋ ቀና ብላ ምንም ነገር ሳታገኝ ለሰው ትኖራለች። እንዲህ አይነት አያስፈልግም። ማንም ብልጥ እንዲሆን አልፈልግም። ገባሽ? ቅድምም በጣም የተሰማኝ ይሄ ነው። እኔ ሰውን ሰፖርት ለማድረግ እነዚህ ልጆች ገብቶሻል። እነዚህ ልጆች በየማዳም ቤት ያሉት ግዟቸው፣ በእናታችሁ ምን ችግር አለ እርዷቸው ብዬ ያስረዳሁት ሰው እኔ ምንም እንዳላረኩ ነው ቪዲዮ የሰራው። ቁጭ ብዬ በእዳ የተያዘ ሰው ገባሽ? እዳ ተይዞ ሲያለቅስ ማለት ነው። እኛ አስመሳይ እንደሆነ ነው የተነገረው። ዛት ሚዝ ፍቅርም ነገራቸውን ነው ያስተካከል ነው ስንት ነገር እኔ ባዶ ቪዛ ይዘው ቆይ ሳሪ ልንገርሽ፣ ባዶ ቪዛ ይዘው የቪዛው ምንነት ሳይገባቸው እንዲያርገሽ ተጠቀሚ፣ ሳለሪሽን እንደዚህ አርጊ፣ አካውንትሽን እንዲያርጊ እጅ ይዤ ነበር የመራሁት እኔም ብሆን። አንቺ ኮሚኒቴ መሳዮች ቁጭ ብዬ ቪዲዮ ሰርቼ አልቅሼ በርቻ ይዞሽ ብዬ እኔ ልንገርሽ ከሰው አልጠብቅም። ግን ሰውን ለማባላት እንዲህ አይነት ቪዲዮ አይሰራም። ምክንያቱም ለምን እንደሆነ ታውቂያለሽ? ሰው ወደደም ጠላ ምንም የሚያደርግ የለም። ሀቀኛ እኔ ሀቀኛ ነኝ፣ ለራሴ ሀቀኛ ነኝ። ሁሉም ለራሱ ሀቀኛ ነው። ሁሉም ለራሱ ጀግና ነው። ግን እንደዚህ አይነት አንዳንድ ቆሻሻ አስመሳዮች ሰዎች በእኛ እንዲጠገኑ በእኛ ውስጥ እንዲሆኑ ስለማልፈልግ ነው። እሷ ደግሞ ብልጥ ከሆነች አግዛታለሁ። አይ ፕሮሚስ ቃል እገባለሁ። ስሚኝ፣ በዚህ በ2000 ሰው መሀል ቃል እገባለሁ። ብልጥ ከሆነች፣ ጎበዝ ከሆነች፣ ታታሪ ከሆነች፣ ሰውን እንትን ማትል ከሆነ፣ በስራዋ የምበረታ ከሆነ አግዛታለሁ። ያለበለዛ ግን አላግዛትም፣ አላወራትም። በደንብ አዳምጪ ሚኒት፣ አላወራትም። ጀግና ማለት ሰርቶ የሚለወጥ ጎበዝ፣ ትሁት፣ ጠንካራ ነው። ለፍቅር ይሄ ይገባል። አበቃ በቃ ይሄ ነው ይሄኔ እንትን። ከዛ ውጭ ግን ለተፈጠረው ነገር እኔም ሰድቢያታለሁ፣ ይቅርታ ብያታለሁ በቀደመ። አሁንም ይቅርታ ጠይቃት፣ ችግር የለም። ምን ያኔ እንኳን ለፍቅር ማለት ነው እንኳን ለፍቅር ሌላውንም ከፍ ዝቅ ብዬ ይቅርታ ጠይቃለሁ። እንኳን ለፍቅር ግን የተናደርኩበት የራሴ ነገር ስላለኝ ነው። ይኸው ጨርሻለሁ በቃ። እሺ ሰላም ቢዩቲ ሳሎንን ፎሎ እያደረጋችኋት አሁን ነገር ስትተባበራት የነበረችው ሰላም ናት። ነካካም ጋይጽ ብያለው። ይቅር በሉኝ፣ ይቅርታ አድርጉልኝ። ረሳው በቃ ጀመር ነው እኮ እኔ ማርያምን ይቅርታ ካረዲ 12 ሰዓት ተኩል ሆናል። ጀምረ ነው ቪዲዮሽን ከፍተ ችግር የለም። አዲስ አመት ነው። ይቅርታ ተባባሉ። እኛንም ኩነኔ አታስገቡን። አረዲ አንዶ ምን ይሻላል? እንዶ ዘንዶ ይታረቁ ታረቁ። እዚሁ እርስ በራሳችን እንረጋገጥ እንጂ ተላልፈን እሱ ሀገርስ አንካሰስ። ካላስ ታረቂ። እኔ ሆዴ አይቋጥር። እንደው ቲማቲም ነኝ። ሚውትሽን ፍቺ ሀያት እና ቪዲዮሽን ክፋች ወደ ላይ ተገሰጪ ትንበይ። ሁለተኛ እንዳይደግምሽ ከታች ወደ ላይ ተገሰጪ። ኧረ እንደው አንቺ ልጅ አሁን ግን ሊያስቀዝፉን እኮ ነው። አዲስ አመት ነው መጪው። ኧረ ትተናል። ማርያምን እኔ በበኩሌ ከአንድ ሰው ጋር ልነካካም በቃ ሚዩት አብሪ። ፍቅር ባልትና ኧረ ፍቅር ባልትና ሂዊ ሰላም ነው። እንዴት ዋላችሁ? እግዚአብሔር ይመስገን። የተከበሩ እንዴት ነው? አለን እግዚአብሔር ይመስገን። ሁላችሁ እየበላሽ ነው ወይ ውዴ? እናንተ እየተበላም እየተተኛም በሁሉም ካልተወራችሁ ባዶ አንችላችሁ። ለዛ ነው ውዴ እየበላው ነው። ፍቅር ቀጤ ልጄ ማሬ መሲ እኔ ሂዊን መክሰስ ፈልጋለሁ እያለች ነው። ማን ቲክታክ ራሱ እንደ ሁሌ እንደምንጣላቁ እንደዚህ ራሱ ሁለት የተጣሉ ሰዎች ጎንና ጎን እንድናስቀምጥ አመቻችቱልናል። እስኪ ቪዲዮችሁን ክፈቱና ታረቁ። መቼስ ሄዱ ተካሰሱ ብንላችሁም ትካሰሳላችሁ። ግን ሰው ሀገር ነው ያለን። እንኳን መካሰስ ሬሳችን ራሱ በወጉ በገባል። ሀያት አንደኛ እዚህ ስትመጪ የጥቁር አንበሳ ሆማን አትምሰይ። ቪዲዮሽን ክፈቺ በስነስርዓት ነቃ ደንገጥ ብለሽ ይቅርታ ጠይቂ። እዚህ አትበይ። ምጧ እንደመጣ ሴት አኪድ እየሳቅሽ ነው። የሚዩት አድርገሽ ፈራባሽ በይ። ክፈቺ ሚዩትሽን። ረውና ያልሳኩም
ከታች የሚወትሽን ዳቦ ራሱ አለቀ ከእጁ የላኩልሽን እንትን ውሻ እንዴ ካላስ ፍቅር የአዲስ አመት ነው። በቃ ፕሮግራሙን እኮ ጨርሰናል። የማየት ፕሮግራሙን አይተን በቃ ፍቅር ያውልሽ። በቃ የአዲስ አመት ነው መሲ። እኛ ብንሆን ብላችሁ አስቡ። እኔ በቃ ፍቅር አጋጣሚ ማሚን ስላገኘሁ ነው። ፍቅር በቃ እኛ አንቺ ያላየሽውንም አይተናል። እሱን እኮ አሳየሁኝ እኮ ፍቅር አሁን አይተናል። እሱንም አይተን ደቁሼ እኮ ለቀኳት። ፍቅር የዚሁ ራሳችን እንረጋገጥ እንጂ አሁን ዶሴና ወረቀት ይዘሽ ሄደሽ እንደው ልትካሰሱ፣ ኧረ በእኛ ያምር ሙት ይዙ ራሳችን በራሳችን ታይኛለሽ። ምንም ቢሆን የትኛውም አንቺም ጋር ሳሪም ጋር ያደረሰኝ የራሴ ነገር እንጂ እኔ በክብር የማልደራደር አይነት እንግዲህ ፍቅር ደግሞ ህዝብ ብሪ ውዴ ይሄ መሲ ቆይ እንዴ ልጨርስ። እኔ ከመወዳት ከጓደኛዬ እንኳን ከሳሪ ጋር በእሷ ምክንያት ነው። እንዴት አልተረዳችኝም? እኔ ትሸፍንልኝ ምናምን አይደለም። የዛ ሰዓት እንዴት አልተረዳችኝም ብዬ በጣም ነው የተቀየምኳት። በጣም ነው ለቅሶ ላትመልሹ ትችያለሽ መሲ፣ ገባሽ? ክብርሽ ነው። ከዛ ሲቀጥል ደግሞ ብሩን በመለስኩት 1 ሰዓት እንኳን አልሞላም። ቪዲዮ ይሄ ሁሉ የምፖስት ይሄ የስራ አካውንት ነው። እኔ የምሰራ ሰው ነኝ። ሌላ ሰው ቤት እንኳን ገዝት ስቀመጥ አጭበርባሪ ናት ተጠንቀቅ። እኔ የትኛው እንትኔ ነው? ማንን አጭበርብሬ የተኝ ነው ታውቂያለሽ? ከዛ በፊት ፍቅር አንደኛ እዚህ ጋር 1900 ሰው አላችሁ። ፍቅርን ፎሎ አድርጓት። ከላስ አዲስ አመት ነው። ግፋ ካለ 70 አመት ብንኖር ነው። 70 ራሱ ምናልባት እግዚአብሔር ይቅር ብሎን ካቆየን ነው። ከ50 እና ከ60 አናልፍም። አሁን እዚህ ሀገር ላይ ብንካሰስ ትርፉ ራሱ እንደው ይታዘቡናል። እመቤቴን ገብርኤል። ሁለተኛ ደግሞ ማናችንም ዝም አላልናትም። ሁላችንም ረግጫታለሁ። እኔም እመቤቴን ይቅር ተባባሉ። እንዳትድን አርጌ ርግጥ አርጊያታለሁ። ታውቂያለሽ የኔ መላስ ሳሪም እኔም ማሚ ምንም ብለን ከእሷ ጋር ማሚ ሚውት አርጌ ለው ሰማህቴ አንቺ በዚህ ላይም እዛ ላይ እዛ በአካልም በእንትኖም ላይ ማሚ ሚውት አርጌ ውዴ። እና ሀያት እንትንሽን ክፈቺ። ሰው ሆኖ ማይሳሳት ፍቅር እንደው በምትወጁ የቲክታክ ህዝብ በመዳም ቅመሞች ህዝብ ይቅርታ አድርጊላት። እሷም የመዳም ቅመም ናት። ለዚች ይቅርታ አደረግሽ ማለት ለመላ የመዳም ቅመም እሷ መች ይቅርታ ጠይቀች? ልትጠይቅ እኮ ነው ማሚ። ቪዲዮ ሰርታ ነው ያው ይሄንን ማሚ ቪዲዮ ሰርታ ቪዲዮ ሰርታ ይቅርታ ጠይቃ አዲስ ቪዲዮ እንደገና ሰርታ እንትን ትላታለች። ያው ፍቅር ኮመንቱ ይቅርታ ትላለች። እዚህ ላይም ይቅርታ ትላታለች እያሉሽ ነው ማርያምን። ያ ሀያት ቪዲዮ ሽክፈች እኔ እሱን አልቀበልም። እሱን ራሴ በማደርገው ሁኔታ ታየዋለች። እኔ ሁሉንም ይቅርታ ሳልል ምናምን አይደለም። ፍቅር ደግሞ በቃ ሰው እኛም ተናግረናታል። ስንት ነገር ተብለን ሄደ እንደ ኬታ መጣሹ ባህሪ ነው ደግሞ ይድርቅ አይደለም። ሲጀመር አበድሩኝ አልኩ እንጂ ልመናም አልወጣም፣ ለማኝም አይደለሁም። በስራ ስቲል ነው መሲ ኖ ሂዊ አንዴ ቆይ ኖ ወይ አንዴ ማርያም ሁላችሁንም አዳምጫችኋለሁ። እስካሁን እናቴ እስካሁን እንኳን አርጅታ ሰርቼ ልብላ እንጂ ለምኜ ልብላ ብላ አላሳደገች። ለማን ነው የምትናገሩኝ? ያኔም ስራ አልሆነልኝ አልተሳካ ሆኖ እንጂ ለምኜም አይደለም ለማኝም ብላንት ስትለኝ ማለት ነው። ስለዚህ ራሴ እንትን እላለሁ መሲ እኔ እናንተ ቤታችን ፍቅር ማለት ትንሽ ጠፍተሽ ነበር። ይሄን ተምረሽ ነው የመጣሽው? ጠፍተሽ ከየት ያመጣሽው ድርቅና ነው እንዴ? አንቺ እኔን ደውለሽ የሆነ ጸብ ሲኖር ምናምን እንደዚህ አድርጊ ምናምን ስኝ እሺ ልሽ የለ እንዴ? አንቺ አያት ቪዲዮሽን ክፈች ታረቁ በቃ እና ሂዱ ተካሰሱ ብለን እንትን ልንላችሁ ነው። የምን እዚህ እንትን ማለት ነው? አርፈሽ ቁጭ በይ እንዴ። ምን ነው ቢያንስ እኔ አርሴማ ነው ልጅ አለው። ሴትዮ አክብሪኝ እንዴ። አንቺ ቪዲዮ አትከፍችም እንዴ? የሚከፍት ይክፋትሽ። እናች ራሱ ድርቅ የምትለው ነገር እዚህ ብቻ አይደለም። ቪዲዮም ትሰሪያለሽ። እሺ ቪዲዮ ትሰሪያለሽ። ይቅርታ ጠይቂ። ያንን ቪዲዮ አጥፈተሽ ሌላ አዲስ ቪዲዮ እንደዚህ ፎቶን እንደለጠፍሽ ፎቶን ለጥፈሽ ይቅርታ ብለሽ ይቅርታ እንትን በይላት። እሺ የላ ከይቅርታ ደግሞ ምንም ነገር የለም። ሚውትሽን ፍቺ። እህቴ ፍቅር በድዬሻለሁ። ሰው ነው ማይሳሳት የለም። በመሲ አንዴ ሰይጣን አንዴ ሰው ትሆኛለሽ እያሉኝ ነው። እኔም እና ታዲያ ሄዱ ብዬ ላበረታታቸው እንዴ? ጉድ እኮ ነው። በይቅርታ ጠይቄ ነገ ቪዲዮ አናርገሽም ፍቅር እህቴ ይቅርታ በይ በቃ። ሰው ሆኖ ማይሰ እኔ ልክሰስ ብል ሳሪ ንከሳት ነበር። ስንት ቀን አስቀይማኛለች። ውዴ ምሳሌ ልንገራችሁ። ልቤን ቅጥል ላርጋኛለች። እቺ ዳጣ ሻጭ የተሰበረ ረኮበት ሸጣልኝ፣ ጡት የሌለው ጀበና ልካልኝ። ስንት ነገር አለ በመረጃ ግን ጥሩ አይደለም ብለን ነው። አሁን ይቅርታ አድርጊ
እሺ ፍቅር ላላህ ብለሽ አፉ በይ። ሁሉም ነገር የሰው ልጅ ነኝ፣ ከብረት ስገት ከሰው ስህተት አይጠፋም። በጣም ይቅርታ ማለት ያው አንዳንዴ ስንናደድ የምንናገረው ነገር አናውቅም እና ላላህ ብለሽ አፉ በይኝ። ላጠፋሁብሽ ጥፋት በጣም ይቅርታ። የሰው ልጅ ነኝ። ያው በተሳሳትኩት ነገር ደግሞ ይቅር በይኝ። እንግዲህ ከአላህ በላይ ምድር ላይ ምንም ነገርም በምድርም በሰማይ ምንም የለም። ፍቅር ደግሞ ሚትሽን ክፈችና 2026ን ይቅርታ ምህረት በመስጠት የጀመርኩ ልጅ ነኝ ብለሽ ደረትሽን ነፋ አድርገሽ ምላሽ ስጪ። ፎሎ አርጓት ፍቅርን ጋይስ 10,000 ትግባ። ፍቅር ፍቅር የላ መልስ ስጪ። ቪዲዮ ክፈቺ። ቆይ ከመናገርሽ በፊት ቪዲዮ ክፈቺ ማሚ። እስከዛው ለልጅቷ